የዓለም ሕዝብ ተኝቶ ሲነሳ በጉጉት የሚጠብቀው የሰላም ብስራት ሰበር ዜናን ከእስራኤልና ከአሜሪካ እንዲሁም ከኢራን ነበር። ነገር ግን ይህ የማይሆን ይመስላል። ምክንያቱም ሶስቱም ሀገራት በየፊናቸው የተለያዩ ማስጠንቀቂያዎችን እየሰጡ ይገኛሉ። በዛሬ ላይ እስራኤልና ኢራን ማስጠንቀቂያ ሰጥተዋል። ኢራን ከሰጠችው ማስጠንቀቂያ አሜሪካና እስራኤል በኢራን ላይ ዳግመኛ ጥቃትን የሚሰነዝሩ ከሆነም እኔም ደግሞ አጻፋዊ ምላሽ ሰጣለሁ፣ ምላሽ የምሰጥባቸው ተቋማትንም ዝርዝር እወቁልኝ ብላለች። ይህም ደግሞ የተለያዩ የኃይል ተቋማትን ሙሉ ለሙሉ አወድማለሁ። ዩናይትድ ስቴትስ የባህር ኃይሏም እንዲሁ እገዳውን የሚቀጥል ከሆነ እኔም ደግሞ እዚህ ጋር የምታዩትን ባብ ኤል መንደብን ሙሉ ለሙሉ እዘጋለሁ ስትል፣ በሌላ በኩል ደግሞ እንዲሁ ጠላት በኢራን ላይ እግረኛ ጦር የሚያሰፍር ከሆነ እኔም ደግሞ ሙሉ ለሙሉ የህዝብ ማዕበል እለቅበታለሁ። በሌላ በኩል ደግሞ ከአሜሪካ ጋር የሚተባበር የትኛውም የአረብ ሀገራት የነዳጅ ምርት ታሪክ እንዲሆን አደርጋለሁ ስትል አሳውቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አስደንጋጭ የተባለ ማስጠንቀቂያ ለኢራን ሰጥቷል። ይህም ደግሞ ዓለም አቀፍ ጥፋትን ሊያስከትል ይችላል። የኢራን አመራሮች በዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ማስጠንቀቂያቸውን ሰጥቷል። ጠቅላይ ሚኒስትሩ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ለእስራኤል ህልውና አደገኛ ስጋት ስለሆነ ይህንን እስክታቆም ድረስ የትኛውንም እርምጃ እንወስዳለን ሲሉም አስታውቋል። የቤንያሚን ኔታንያሁን ማስጠንቀቂያ ተከትሎ ታዲያ እስራኤል በኢራን ላይ ጦርነት እንደገና ለመጀመርም የአሜሪካንን ፍቃድ እየጠበቀች መሆኑንም ገልጻለች። ታዲያ የእስራኤል መከላከያ ዋና አዛዥ የሆኑት ካት እንደገለጹት ከሆነ የካሚኒ ስርወ መንግስትን እስከ መጨረሻው ለማስወገድ የሚያስችለን ኢላማዎችን መለየታቸውንም ገልጸዋል።